ምርጫ የማጠናቀቅ ሂደት ተሰርቷል። ከዛም በኋላ እጅግ ህጋዊ በሆነ መልኩ ኮሮጆን የማሸግ ኮድ የመያዝ እጅግ በጣም በሚገርም በሰለጠነ ማህበረሰብ ስታይል ነው የተደረገው። የኢትዮጵያ በተለይ የዘንድሮ ሀገራዊ ምርጫ ለአፍሪካውያን እጅግ ተሞክሮ ምርጥ የዘመናዊ ተሞክሮ ነው። ሌላው ቀጣይ ማህበረሰባችን ላይ አንዳንድ ችግሮች በገጠሙ ቁጥር እንደዚህ አይነት ችግር ፈቺ የሆኑ እሴቶችን ችግሮችን የሚፈቱበት መንገድ መቀጠል በዚሁ ልክ መቀጠል መቻል አለበት። ነጻነትና እኩልነት ፓርቲ በጋራ በመሆን ልማት የመጠየቅ ችግር ፈጣሪ ሳይሆን ችግር ፈቺ የሚሆንበትን ሂደት ቀጣይም አባሎቻችንንም ማህበረሰቡንም የማስተማር ስራ እንሰራለን። ሰባተኛው ሀገራዊ ምርጫ በኔ እይታ እንደ ምስራቅ ስልጤ ወረዳ አሪፍ ነው። ፍትሃዊ በሆነ መልኩ አካሂደናል። ችግሮችን ፈተናል። አሁን ኮሮጆ የማሰርና የተለያዩ የማስረከብ ስራ ኮዶቹን ይዘን ለፖሊስ የማስረከብ ስራ ሰርተናል። እጅግ በጣም ደስ የሚል ነው። ሌሎቻችሁም ያለውን የመስራት አገርን በጋራ አንድ በሆነ መልኩ ጥላቻን ሳይሆን ኖርማል ሰላምን መስበክ ነው። ጥላቻን ወደ ጎን ትተን ልማትን መስበክ ነው። ስለዚህ ምርጫው እጅግ ፍትሃዊ፣ ሚዛናዊና ተአማኒነት ያለው ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ካሊድ ሙሰማ እባላለሁ። በምስራቅ ስልጤ ወረዳ ነዋሪ ነኝ እና ሰባተኛው ሀገራዊ ምርጫ ላይ የነበረው አጠቃላይ ምርጫ ሁኔታ በጣም አጀብ የሚያስብልና በጣም በሚገርም ሁኔታ ህዝቡ በነቂስ 12 ሰዓት ላይ ወጥቶ በዛ በብርድ በዝናብ የነበረውን ሰልፍ ላይ የሰው እውነት ህዝቡ ነቅቷል። የሚበጀውን ፓርቲ ለመምረጥ የሚያደርገው ጥረትና አጠቃላይ የነበረው ነባራዊ ሁኔታ የሚገርም ነው። ማንም ሰው ያንን ብርድና ዝናብ ተቋቁሞ ጥላ ይዘው ጃኬት ለብሰው እንዳለ እናቶች ማለት ነው በጣም በሚገርም ሁኔታ በነቂሱ ወጥተው ተሰልፈው የነበሩበት ሁኔታ ነው የነበረው እና ሰላማዊ በሆነ መልኩ ተጠናቋል ምርጫው። እኔም ድምጼን ሰጥቻለሁ። የሚበጀኝን ፓርቲ መርጬ አሻራዬን አሳርፌያለሁ ማለት ነው። ዳን ይባላል። ከምስራቅ ስልጤ ወረዳ ነው። ሰባተኛ ሀገራዊ ምርጫ አስመልክቶ ትላንት ያው በነቃሱ ህዝቡ 12 ሰዓት ጀምሮ ከምሽቱ እስከ 12 ሰዓት ላይ ተጠናቀናል። ምርጫ በሰላም ተጠናቋል። እንግዲህ የሰላምና የዲሞክራሲ ምርጫ መሆኑን ትላንት አይተናል። እንግዲህ እኔ ነጻነትና እኩልነት ፓርቲ አባል ነኝ፣ ታዛቢም ነኝ። በታዝቤ ያለው ሁሉንም ነገር እና በሰላም ተጠናቋል ምርጫው። እኔም ምርጫዬን የራሴን ድምጽ ለሚሰጠው አካል ሰጥቻለሁ እና ታዛቢ ሆኜ ቀርቤ ያው እንግዲህ ሁሉን ነገር አድርጋለሁ፣ አይቻለሁ። እንግዲህ ያው ቀጣይ መደረግ አለባቸው ስራዎች መሰራት አለባቸው። ለቀጣዩም ምርጫ ሁሉም በየአባሉ ማስተማር አለበትን ነገር ማስተማር አለበት የሚል ነገር አለኝ። ጨርሻለሁ። ኤፍሬም ሳሙኤል እባላለሁ። የምስራቅ ስልጤ ወረዳ ነዋሪ ነኝ። ሰባተኛው ሀገራዊ ምርጫ ላይ ህዝቡ ምርጫውን የመረጠውን ፓርቲ የፈለገውን ፓርቲ በዲሞክራሲያዊ ሁኔታ እየመረጠ ያለበትን ሁኔታ አይቻለሁ። በምርጫው ሀገራዊ ከመሆኑም አንፃር ሀገራዊ ግዴታችንን በመወጣት ለተሻለ እና ለተረጋጋች ነገ ልማት፣ ሰላምና ጤና የሚረጋገጥበት ሀገር ለመገንባት እኔም የዜግነቴን በመወጣት እንግዲህ ምርጫውን መርጫለሁ። ሌሎችም ወጥቶ ይሻላል ለወደፊት የበለጸገች ኢትዮጵያን ለማየት የተጀመረውን ልማት ለማስቀጠል ይረዳናል የሚለውን የራሱን ዲሞክራሲ መብት ተጠቅሞ ግዴታውን እና መብቱን ተጠቅሞ ሲመርጥ ነበር። ይሄ ነው ያየሁት። ምርጫው ሰላማዊ ፍጹም በወረዳዊ ባየዋቸው ምርጫ ጣቢያዎች ፍጹም ሰላማዊ መሆኑን አይተናል። በሚቀጥለው ጊዜም ልማት ዲሞክራሲያዊ ደስ የሚል ምርጫ ነው ያየሁት ማለት ነው። ኢላበራ እባላለሁ። በምስራቅ ስልጤ ወረዳ ያው ነዋሪ ነኝ። እንደዚሁም ደግሞ ያው የመንግስት ሰራተኛ ነኝ።
ያው በሀገራዊ ሰባተኛው ዙር በተካሄደው ምርጫ ያው ድምፄን ያው ሰጥቻለሁ። ድምፄን በሰጠሁት መሰረት ያው ባየሁት እንትን ያው በገብሪ በር ከተማ የተካሄደው ምርጫ ያው ሰላማዊና ፍትሃዊ ነው። ህዝቡም ያው በነቂስ ወጥቶ ምርጫውን አካሂደዋል። እኔም ባየሁት ነገር ያው እንደዛ አይነት ምርጫ ያው ከበፊቱ የተሻለ ነው። በጣም አሪፍ የሆነ ምርጫ፣ ሰላማዊ ዲሞክራሲያዊና ሰው በነጻነት የመረጠው ምርጫ ሆኖ ተመልክቻለሁ። ምንም ችግር፣ ምንም የተከሰተ ነገር ምንም ነገር የለም። በጣም ደስተኛ ነው።